ተመሳሳይ ነገር ነው ያለን አይደለ? ህዝቡ ቢያውም የምትፈራው ነገር የለም። እኩል እዚሁ ላይ ላይና ጋይስ ሁላችሁም ማለት ነው ከዚህ ላይ ሪካርድ ያደርጋችሁ ፖስት ማድረግ ትችላላችሁ። ቴሌግራም ፔጅ ላይ ላይቭን ከፈለኩኝ አዘጋዋለሁ ላይቭን ማለት ነው። የምሬ ነው፣ እግዚአብሔርን የምሬ ነው። ስነ ስርዓት ሞክር እየነገርኩ ነው። ስነ ስርዓት ይኑር እያልኩ ነው። ሞክር የማይሆን ነገር ውስጥ እናንተ ባንገባ ጥሩ ነው። ገባ? ያንተን ነገር ምንም ነገር ነክቼ ባህር ህይወትህም ላይ ምንም ነገርህም ላይ መጥቼ አይደለም። ገባ አይደል? አንተን የመጣህብኝ አሁንም ቢሆን ማለት ነው። ነገ ከነገ ወዲያ አንተም አይሆን ነገር ውስጥ ትገባለህ፣ እኔም እንደዛው ማለት ነው። ስለዚህ ስነ ስርዓትን ይዘው ቁጥር ስልኬን ተመልስልኛለህ ወይስ እዚሁ ላሳያችሁ? ጋይስ ሬዲ ናችሁ? ስልክ አልወሰድኩኝም ያንተን ስልክ። አብርሃም ስልኬን መልስልኝ። ገባህ አይደለ? ስልኬን የማትመልስልኝ ከሆነ ለአንተም ለእነሱም እኩል ያሳያችኋለሁ። ጋይስ ሪከርድ የምታደርጉና ሪከርድ ማድረግ ትችላላችሁ። እሺ ከዚህ በኋላ ስልኬን ትመልስልኛለህ አትመልስልኝም? አብርሃም እግዚአብሔርም ስነ ስርዓት ያዝ ዶክሜንት ውስጥ ልግባ። ጋይስ አብርሃም ስልኬን ትመልስልኛለህ? አዳምጠኝ። የምትጎዳው አንተ ነህ። ገባህ? ለምንድን ነው ምንም ነገር ብታደርግ የምትጎዳው አንተ ነህ። እኔ ምንም የምጎዳው ነገር አይኖርም። እኔ ምንም አልጎዳም። ምንም የምጎዳው ነገር የለም። በደምብ ትጎዳለህ። ምንም አልጎዳም እያልኩ የትኛውም ሰው በህልውናው ሲመጣበት ማንም ሰው አይወድም። ገባህ? ስለዚህ በህልውና ነው እኔም ላይ እየመጣ ያለው ማለት ነው። ጭንቅላት ካለ እያደረክ ያለው ነገር ትክክል አይደለም። ይህ የሰገጤ ስራ ነው። ከትዕቢት ውጭ ምንም ነገር ልታደርግ ስለማትችል ነው። ከትዕቢትና ከወሬ ውጭ ተግባር የለኝም አይደለ? ጋይስ ሬዲ ናችሁ አይደል? እርግጠኛ ነኝ አሁን የማሳየህን ነገር ስታይ፣ አሁን ያዘጋጀሁልህን ስጦታ ስታይ በጣም ደስተኛ እንደምትሆን አስባለሁ። አብርሃም ጥግ ድረስ ለምኜሃለሁ እንደዚህ አይነት ነገሮችን ላለመፍጠር፣ እንደዚህ አይነት ነገሩ እንዳይፈጠር በእናንተ መሀል የምችለውን ያክል ሞክሬያለሁ። በጣም ለምኜሃለሁ፣ ጠይቄሃለሁ፣ ተለማምጬሃለሁ እስካሁኗ ሰዓት ድረስ ተረዳኸኝ? እስካሁኗ ሰዓት ድረስ በጣም ስለማመጠ ስለምን ነበረ። አሁንም ለአንዴና ለመጨረሻ ጊዜ ልንገርህ፣ እዚህ ጋር ብዙ ሰዎች አሉ እየተከታተሉ ያሉት። ለአንዴና ለመጨረሻ ጊዜ ልጠይቅህ፣ ስልኬን ትመልስልኛለህ አትመልስልኝም? ስልኬን እያስፈራራኝ ነው። ስልኬን ትመልስልኛለህ አትመልስልኝም? የነገርኩህ እኮ ነው። እኔ የስልክ አቅም ከሌለ ከፈለግ እገዛልሃለሁ። ከዛ ውጭ ገር እኔ ያንተን ስልክ መወስድበትም ምንም ምክንያት የለኝም እያልኩ ነው። የእኔንም የሩታንም ነው የወሰድከው። የሁለታችንን ስልክ ወስደህ ፋይላችንን አጥፍተሃል። ገባህ አይደለም? ከቤቴ ደግሞ ላፕቶፕን ወስደህብኛል። ምክንያቱም ቤት ስገባ ላፕቶፕን አታገኘውም ብላኝ ነበር። ምናልባት አንተ በላካቸው ሰዎች ምን ያህል እርግጠኛ ነህ አብርሃም? ስልኩን ራስህ እንዴት የማድርገው ስልክ ምናልባት ቤቴ መጥተው ፒሲውን እንዲወስዱ ያደረካቸው ሰዎች ምን ያህል በእነሱ እርግጠኛ ነህ? እስኪ መልስልኝ። መጥተው ላፕቶፑን ከቤት እንዲወስዱ የላካቸው ሰዎች መጥተው እኔ ቤት መጥተው ላፕቶፑን የመውሰድ አቅማቸው ምን ያህል ነው? እስኪ ንገረኝ። ምን ያህል ነው ትተማመንባቸው? መቼም ፈርተህ አይደለም አብርሃም፣ መልስ። የደነገጥክ ትመስላለህ። ላፕቶፕ አንተ ቤት ድረስ መለክበት ምክንያት አብርሃም፣ የደነገጥክ ትመስላለህ። ፈርተኸኝ ነው? የፈራው ነገር አለ አብርሽ? መጀመሪያ ስትገባ ስታወራኝ እንደነበረው እንድታወራኝ ነው ፈልገው። የፈራው ነገር አለ? ጋይስ እናንተ ዝግጁ ናችሁ? የኔን የራቁት በተኛውበትና ራሴን በማላቀበት ሁኔታ ፎቶ አንስተሽኝ አንቺ እንዴ ባልተባልሽም ገባሽ። ስለዚህ ይሄ ደግሞ አንዳንዴ ለክፋት ለሚያደርግ ሰው ፈጣሪም የራሱን ቅጣት ይሰጠዋል እና እየተቀጣችሁ ምን ይችላል? ተው እባክህ፣ ሌላ ፍጥር የለም። ችግር የለውም። ሄድና ደውልልኝ። ቼክ አድርጌ እደውልልሻለሁ። እውነት አብርሃም ደውልልኝ። እዚሁ ከሌለ
አንተ በጣም ጎበዝ። ላፕቶፑ ግን ካለ ማለት ነው ማታ 4 ሰዓት ቤቴ ድረስ መጥተህ ይቅርታ ጠይቀኝ ስልኬን ስትመልስልኝ ነው። ያለበዛ ማለት ነው ፋይልም እንደማድረግ አሳያለሁ። ለማንኛውም ራስን ጠብቅሽ አባቴ። መንገድ ላይም ስትወጣም ስትገባም ሌላም ነገር ለማድረግ አስበሃል። ተጠንቀቅ። ለማንኛውም እሺ፣ የምፈራው ነገር የለም። አንተ ግን ይጸጥታል። እኔ አሁን ስለመፍራት ስላለመፍራት አይደለም እያወራ ያለሁት። እንደ ወንድም አብሮ እንዳሳለፈ ሰው እየመከርኩ ነው ያለሁት። መንገድ ላይም ራስን ጠብቅ፣ ተጠንቀቅ። ስትወጣ ስትገባ ራስን ጠብቅ። ይሄንን እንደዚህ ግልጽ አማርኛ የሚነግር ሰው የለም። ብቻ አንዲት ጭራት ትራፍብና እንተላለቃታለን። በማን እንደሚብስ አብረን የምናየው ይሆናል። ገባ? እናንተ ብቻ ጨዋታ የምትችሉ በቃ አንተ የሚመስልህ አሁን አንተ የሚመስልህ የኔንም ሜዳንን ስልክ ስለደበቅ ፋይሉ ምናምን ከናካቴው ማናገኘው ነው እንደ ይመስልህ። አንተ በዚህ ናህል ልክ ሞኝ ነህ እንዴ? ለካ ችግር የለም። እኔ ሞኝ ነኝ፣ እናንተ ብልጥ ናችሁ እኮ። እናሳያለን ብልጠቱን። ከጊዜ በኋላ ደግሞ ማን ብልጥ እንደሆነ ማን ሞኝ እንደሆነ እያንዳንዱ ነገር ጊዜ ይፈታዋል ማለት ነው። ተው፣ ከጊዜ በኋላ ያለውን ጊዜ ተው። ስትሮጥ ሄደህ ትመልስለታለህ ስልኩን ጉድን ሊዘረግፍልህ ሲል ከዛ ያኔ እየይየልክ ነው ስትሮጥ የምትመልስልህ። ያኔ ይጸጽታል። እመኔን በደንብ ይጸጽታል። ሩታ አታስፈራሪ። እኔ በህይወት የሚጸጽተኝ ነገር አድርጌ አላውቅም። ገባሽ አይደለ? አሳያለሁ። በህይወት የሚጸጽተኝ እየነገርኩሽ ነው። አንቺ ጋር እዚህ ጋር መጥቼ የማይሆን ነገር ያደረግኩኝ ቀን ነው። ገባሽ አይደለ? ሳልፈልግ በራስሽ ፍላጎት ያደረግሽውን ቀን ነው። ተረዳሽ? ምን ነው ይሄ ቤት ያልመጣሁት ያልኩት ማለት ነው። ምኑን አይተህ ይሄንን ከተሰማሽ ደግሞ ምን አይተህ ይሄ ገና ትንሹ ነው። አንተ ሩታ ይሄ ገና ትንሹ ነው። አሁን አንተ በቃ ይሄን ነገር ስላደረግክ ወይም ደግሞ እቺን የኔና አይዳኔን ስልክ ስለወሰድክ ሁሉ ነገር ያጠናቀቅን የመሰለው አንቺ አሰሚም እንዴ? እጥፍ ድርብ አድርገህ በአማርኛ ነው ወይስ በምንድን ነው የሚገባሽ? ታውቀኛለህ። እኔ አንቺን ስልክ አልወሰድኩም። እየነገርኩሽ እኮ ነው። አንቺ እኔ ሳደርግ በድብቅ እንዲህ ይፋዊ ተናግሬ ነው የማደርገው እኮ ያንቺን ስልክ ያኔ እዳኔን ስልክ የበለጠ ነገር እንዳላደርግ ፍራ። ፈለግ አታረጊም እንዴ? ያገን ከምትቆም ቤት ውስጥ ፈለግ ይሄን እኮ አግኝተሽው ነበር። ስልኩን አግኝተሽው ነበር እያልኩሽ እኮ ነው። ዞር በይና ፈለግ አድርጊው። እማየው ነገር ውስጥ አንግባ። የምሬ ነው። ቢቀርብህ ይሻልሃል። እንደዚህ እንደተዝናና ግን በኋላ ተንበርክከህ እንዳታለቅስ። ተንበርክከህ እባካችሁን እንድትል እንዳላረግ እኔ ደግሞ ነግሬህ ነው ማደርገው። ታውቀኛለህ። ሁለታችሁም ጉራ ብቻ ናችሁ። ባይገርምሽ ሳደርገው በደንብ አይተሃል። ደጋግሜ አሁንም እየነገርኩ ነው ማደርገው። አይገርምም? አንድ ነገር እንገር እየነገርኩ ነው ማደርገው። እኔን ያዋረድሽ መስሎሽ ራስሽ እንደምትዋረጂ ወቂ። እየነገርኩ ነው ማደርገው። አንተ ሲጀመር ከፎቶ በላይ በጣም የሚያሳስብ ነገር እንዳላቃለሁ። እሱን ደግሞ ይኸውልህ፣ እሱንም አሳይቼ ጉድ እንዳላረገ ትፈራለህ። ታውቀኛለህ። እጅሽ ላይ አለ። አሁን ከፎቶም በላይ እጅሽ ላይ አለ። በደንብ አለ። ትጠቂው አሁን ቶሎ በሚዲያ ላይ የሆነ ቲክቶክ ላይ ወይ የፈለግሽው ነገር በደንብ አለ። እንደጋቂው ታዲያ ጉድህን ይኸውልህ እንዳዘረግፍልህ እና ትሰሚኛለሽ። ነግሬሃለሁ። እኔ ምንም አይነት ጉድ የለኝም። ገባሽ? አንቺ እኔን ያዋረድሽ መስሎሽ ራስሽን እንዳዋረድሽ መቁጠር ነው ያለሽ። በፍጹም እንደዛ እንዳታስብ። ይኸውልህ አንተ አሁን በቃ ወይኔ በፈጣሪ ስም እኔ በቃ ምንም ነገር አሁን ይሄን ነገር ራሱ ሳደርግ ምንም የማላቅ ነገር ነው አይመስልም? ቤት ውስጥ እያለ አሁን አንድ ስልክ ብትወስድ ከዛ ውጪ ምንም አይነት ነገር ማሊዝ ምናምን አይነት ነው የሚመስለው። አሁን ምንም አይደለም። እድሉን ነው እየሰጠውክ ያለሁት እንድትጠቀምበት። እድሉን ነው እየሰጠውክ ያለሁት። እሺ፣ ለማንኛውም እንድትጠቀምበት እድሉን ነው እየሰጠውክ ያለሁት። አይ ካልክ ግን ይኸውልህ